የሚሉ መሰረታዊ ቁልፎች አሉ። አእምሮ ምንድን ነው? ተፈጥሮን የምንመለከትበት ስርቀት አእምሮ የአእምሮ የመሰረቅ ሁኔታ፣ ሚጠት አእምሮ አእምሮ እንዴት ይመለሳል፣ ቅበት አእምሮ የአእምሮ ጥበቃ ይደረግበታል፣ ልህቀት አእምሮ የአእምሮ እድገት፣ አእምሮ ማደግ አለበት። ማይንድ ሴት አእምሮ ማሳደግ በጣም ይፈልጋል። አእምሮ ማደግ አለበት። ቅጥጥ ብሎ መኖር የለበትም። ግን የተሰጠውን ሀብት እስካሁን አልተጠቀምም። ምጥቀት አእምሮ መንጠቅ መነጠቅ አለበት። ስርቀት አእምሮ ግን ሌላን እስከ መስረቅ መድረስ፣ ወደ ሌላ ዓለም እስከ መስረቅ መድረስ። ዓለም እንግዲህ እንደ ሸማኔ መወርወሪያ በፍጥነት እየሮጠች ወደ ፍጻሜዋን እየሄደች ትገኛለች። ይሄ ታወቀ። በጣም እንደ ሸማኔ መወርወሪያ የምትፈጥን አይነት ነው። ይሄን አንድ ኦርቶዶክሳዊ ቁጭ ብሎ ሲታዘበው ነገሮች ወዴት እየሄዱ እንደሆነ ያውቃል። ልብ ማለት ያስፈልጋል። በዚህ የሐሳዊ መሲህ ሰርግ ደግሞ በጣም ብዙ ድምተኞች እየተፈጠሩ ነው። ሐሳዊ መሲህ ሊዳር የቀረው ጊዜ ሰርጉ እየመጣ ነው። ሚዜዎች አሉ፣ ድምተኞች አሉ፣ ድግሱን የሚገኙ እና እሱ በደንብ ማየት ይሆናል። ይህ ቅበት አእምሮ ታዲያ የሰውን አእምሮና አበላሽቷል ብለው የተነሱ ጠላቶች ስላሉ ከነዛ ወረራ ለመታደግ ሲባል የሚደረግ የጥረት አገልግሎት ነው። ይሄ ማለት ነው ኦርቶዶክሳውያን ሁሉ በረቀቀ አእምሮ በመኖር የሌላን አእምሮም ወደ መንፈሳዊ ዓለም እስከ መስረቅ ሊደርሱና በእውቀት የተካኑ ሊሆኑ ማዘጋጀት። በእውቀት ያገኘህን ሰው ወደ እግዚአብሔር የምታመጣ እንጂ ባገኘኸው ሰው ሁሉ የምትሄድ ሆነ የለም። አእምሮ መጠረቅ አለበት። ከማን ጋር ሻይ ልጠጣ ቁጣ ተገለላ በቃ እሱን ሳው አትፈራ። ምንም ይሆን አእምሮን ከጠበቅ የፈለገው ቢነዛ አትፈራ በፍጹም። ምክንያቱም በእግዚአብሔር የመተማመን ኃይል 100% ነው። አንዳንዶች እኮ መንገድ ላይ ስለሚገኙ ነው የሚወስዷቸው። በእግዚአብሔር አይተማመኑ፣ እምነቱን አያውቁትም። በዚህ ምክንያት ይሰረቃሉ፣ ይወሰዳሉ። ማንኛውም ንብረት ጠባቂ አለ። አእምሮ ግን እስካሁን ጠባቂ የለውም። ይገርማል። ዝም ብለን በለምን እንኳን በዛ ለኪሳችን ጠባቂ፣ ለቤታችን ጠባቂ፣ ለአዝመራችን ጠባቂ እንሾማለን። ይገርማል። ለቤታችን ዘበኛ እናቆማለን። ለአእምሮ ግን ምንድን ነው መጠበቂያችን? ምንድን ነው? ስለዚህ ማስተዋል ያስፈልጋል። የእውቀት ማጣት ባዶነትን ያስከትላል። በጣም ባዶ ነው ያለ እውቀት ያጣሱ ባዶ ነው። ባዶነት ደግሞ ለሌሎች ሀሳብ ተጋጭ እንድትሆን ያደርጋል። ሌላ ምንፍቅና ያምጣ፣ ክደት ያምጣ፣ ተንኮል ያምጣ፣ ፖለቲካ ያምጣ፣ ዘረኝነት ያምጣ፣ ለዛ ተዘጋጅቷል። ለምን? ባዶ በሆነው አእምሮ ውስጥ ደግሞ ማንኛውም መጥቶ ይቀመጣል። ከዚያ በኋላ እውነቱ ቢነገረው አይገባው፣ የመዳን መንገድ እንደሆነ አይገባው። በቃ እንዲሁ ዝም ብሎ መዳን በሚል እብደት ብቻ ይሆናል። መዳን ምንድን ነው? መዳን ከቅዱሳን ህብረት መደመራል። መዳን ማለት ሌላ ምንድን ነው? ክርስቶስ ራስ ለሆነላት ቤተ ክርስቲያን ህብረቷን ማስጠበቅና በህብረቷ ውስጥ መገኘት አለ። መዳን ምንድን ነው? መዳን ማለት እኮ በትክክለኛ እምነት ውስጥ ትክክለኛ አምልኮ መፈጸም፣ በትክክለኛ አምልኮ መፈጸም ደግሞ ከፈጣሪ ጋር መገናኘት። ይህ መገናኘት ምን ይባላል? መዳን ይባላል። ሌላ ረዳፊት ነው። ከፈጣሪ ጋር መገናኘት ይባላል። ከፈጣሪ ጋር ስትገናኝ ደግሞ የተገናኙትን ጠልታ አይደለም፣ አዋርዳም አይደለም። ከእግዚአብሔር ጋር የተገናኙ አንተን የሚቀድሙ አልባር ነው። አንተ ብቻ ነው የምትጸድቀው፣ አንተ ብቻ ነው የምትድነው። አይ አሉ የዳኗል። እነማን ከፈጣሪ ጋር የተገናኙ እነማን? አሳዩ፣ ጥቀሱ። ከጠቀሳችሁ ቅዱሳን ሊሆኑ፣ ቅዱሳን ከሆኑ ደግሞ እነሱ ጋር ፍቅር ሊኖር ነው። ምክንያቱም እግዚአብሔር ጋር የተገናኙትን ጠልቼ ወደ እግዚአብሔር መቅረብ አልችልም። ባዶነት ነው። ቀጥታ ይህን ሲነቁ ሁሉ እንዲቀበሉ የሚያደርገው እንዲህ አይነቱ ሰው ኃጢአተኛውም ጻድቁም የሚሄድበት መንገድ፣ በቃ አውሬውም ሰው የሚሄድበት መንገድ ይመስላል። ወይም ደግሞ ባዶ ብርጭቆ ሆኖ የቀዱትን ሁሉ የሚቀበል ይመስላል። ከዚህ በኋላ ይህ አይደል መሆን የለበትም። ቅበተ አእምሮ ብለህ ያዘ።
በየትኛው ደብተር ውስጥ አስቀምጠው፣ ከቤትም ውስጥ ለጥፈው፣ ከስልክም አድርገው እቅበት አይምሮ ላይ ያን ጊዜ ምን ይመጣል? የትኛውም ኃጢአት ጊዜ ውስጥ ሁሉ ይጠብቃል። ምን ይሆን? አይምሮን ጠብቅ። ከበ የሚጠብቀው ብዙ ነገር አለ የምትጠብቅበት። አይምሮን መቆጣጠር ሁለመናን መቆጣጠር ሁለመናን ነው። የአይምሮ ብክነት የሁለመናችን ሁሉ ብክነት። አይምሮ ከባከነ ሁሉ ነገር ነው ይባክናል። እጅህ ይባክናል፣ እግርህ ይባክናል፣ ሁሉም ይባክናል። የአይምሮ ጤናማነት ያሰባችን ጤናማነት ነው። አይምሮን መጠበቅ ቀዳሚ ተግባር ነው። ቀዳሚው ነው ብላችሁ ምሁር፣ አዋቂ፣ ዶክተር፣ ኢንጂነር እንትዬ ከመባል በፊት አይምሮ መጠበቅ አለ። የአይምሮ ጥበቃ ደግሞ ሰጥናን ማረጋገጥ። ሰጥና ሰው ያልሆነ ዶክተር፣ ሰው ያልሆነ ኢንጂነር ምን ያደርጋል? እስኪ ልትነግሩኝ ትችላላችሁ? ልትነግሩኝ ትችላላችሁ? ሰው ያልሆነ ዶክተር እንዴት ብሎ ዶክተር ምን ሊያክል ሰው ነው? የምትማሩት ትምህርታችሁ ሙሉ ምን ሊያደርጋችሁ የምትፈልጉት? ምን ሊያደርግ ሰው ነው። ሰው ለመሆን ደግሞ አይምሮ መጠበቅ አይምሮ የተጠበቀ ሰው የራስን አይምሮ የወንድምን አይምሮ መጠበቅ እዚህ ድረስ ነው። አይምሮን ማጣት ግን ራስህን ማጣት። ራስህን ማለት ሰው የሚባለው ራሱ አይምሮ ነው። በቃ ራሱን አጣ ማለት ነው። ወዴት ሊሄድ ብሎ የሚያስበው በአይምሮ ነው። ምን ልስራ የሚለውም አይምሮ ነው። አይምሮን ሲያጣ የሁሉ አጣ ማለት ነው። ስለዚህ ራሱ ስግናው በሙሉ ጠፋ ማለት ነው። ሰው መሆኑ ቀረ። ለዛ አይምሮን ያልጠበቀ ሰው የሁሉ ማረፊያ የሁሉ እኮ ምን ልመርጥ ይችላል? ሁሉም ያልጠበቀ ያልታጠረ ህልም ያልተጠበቀ አይምሮ አለ። ሁሉም የሩ መጫወቻ ይሆናል። ለዚህ እንዲህ ካል አይምሮ የት ይገኛል? የሥራ ድርሻውስ ምንድን ነው? አይምሮ እና የሥራ ድርሻው ምንድን ነው? እንግዲህ አይምሮ ምንድን ነው? የት ይገኛል? የሥራ ድርሻው ምንድን ነው? አይምሮ ምንድን ነው? አንዱ ይነበራል እያነበራቸው ይህን የሚሉት ሆኖ ቢሆን ሁሉ ያነባል። አሁን ጥቂቶች ያነባቸዋል። አይቴ የሀት ልቡና ላይ አይቴ የሀት ላይ ምን ትረግጥ ወምን ትደህ ወምን ትደክም በውስተ ሥጋነ ጥያቄ ነው። ልቡና ወዴት ይኖራል በሰው ላይ? አይምሮስ ቤት ነው የሚኖረው? አይምሮ ቤት ይገኛል እያለ ይጠይቃል። ምላሹ ደግሞ ምን ይላል? እንደገና በጥያቄ ሊመልስ ይፈልጋል። ምን ትረቅቅ ወምን ትደህ ወምን ትደክም በውስተ ሥጋነ በእኛ አካላችን ውስጥ በጣም የሚረቅም በጣም ልም የሆነው በጣም የሚደክመው የአካል ክፍላችን የትኛው ነው ብሎ ይጠይቃል። እነዛ አይምሮ የት ይገኛል ነው ጥያቄያቸው። ምላሹ ደግሞ ከአካላችን በጣም የረቀቀ በጣም የላመ በጣም የሚደክም የትኛው ነው ብሎ ይጠይቃል። እነሱ ደግሞ ይመልሱና ምን ይላሉ? ሰንጉ ይደክም ብለው ይመልሳል። ሳምባ ነው። አንዳንዶቹ ደግሞ አይ ጣፊያ ነው ያሉ አሉ። አንዳንዶቹ ደግሞ ሆድ ነው። ሆድ በጣም ይደክማል ይላሉ። ከበሉ ማለት ይደክማቸዋል። አንዳንዶቹ ደግሞ ኩላሊት ነው አሉ። እናንተስ በሰው ክፍል ውስጥ በጣም ድካም የሚሰማው የትኛው ነው? በጣም ስናጠና፣ በጣም ስናስብ፣ በጣም ስንቸገር በብዙ ነገሮች ድካም የሚሰማው የአካል ክፍላችን ቤት አካባቢ አይምሮ ነው።
ይመልሳል። ወይቤሎ ሙናላ ይደክር ወህዬ ይነብር መንፈሰ እግዚአብሔር ዘነፋ ላዕለ አቡነ አዳም ወከማሁ ላዕለ ኩልነ ይነብር አይምሮ ልቡና ወኩሉ መላእክቲነ ይትዔዘዝ ለልብነ አይን ዘርየ ያገብእ ለልብነ አንፍ ዘአዜኖ ያገብእ ለልብነ መዓዛ ሰናይ ወአፍ ዘተናገረ ያገብእ ለልብ እስመ ልብነ አእምሮ ከመ ንጉሥ ዘኀበየ አእምሮ ለማኅደሩ ብሎ ይመልስላቸው። ምን ብሎ መለሰ? ናላ ነው የሚደክም ይልና ወህዬ ይነብር መንፈሰ እግዚአብሔር ዘነፍሐ ላዕለ አቡነ አዳም እግዚአብሔር በአዳም ላይ እፍ ብሎ መንፈሱን ያሳረፈው በዚህ ነው። እዛ ነው ውስጥ ያለው ቀጥታ አእምሯችን በዚያ ይኖራል። ወኩሉ መላእክቲነ ይትዔዘዝ ለልብነ ሁሉም የአካል ክፍላችን ለአእምሯችን ይታዘዛል። ለአእምሯችን ይታዘዛል። አይን ዘርየ ያገብእ አይን ያያል፣ ግን ወስዶ ለልብ ነው የሚናገረው። ማዳረሻው ልብ ነው። አይን የሚያየው ለአእምሮ ይነግራል። አንፍ ዘአዜነው ያገብእ ለልብነ መዓዛ ሰናይ አፍንጫም ያሸትና ወዲያው የሚመሰጠው ግን አእምሮ ነው። አሁን ወአፍ ዘተናገረ ያገብእ ለልብ አፍ የሚናገረው በሙሉ ወደ ማስተዋል ይመጣል። አእምሮ ነው። አእምሮ ማለት ንጉሥ ሆኖ ማደሪያውን መርጦ እንደሚኖር ልክ ቀጥታ እንደ ንጉሥ ማደሪያውን መርጦ አካላችንን ማደሪያውን መርጦ እንደሚኖር ንጉሥ ነው። ናላ የአእምሯችን ማደሪያ ነው ሲል ይመልስ። ስለዚህ ከሆነ በዚህም ባለ በዚህ አእምሮ ከልብ የሚገኙ ሀሳቦች ሁሉ የሚያልፉበት ከልብ ሳይለይ አስተውሉ ተለይቶ በናላ ውስጥ የሚሰራ ልዩ የሆነ የሀሳብ ተለዋጭ ፍጥረት ነው። አእምሮ ከልብ ሳይለይ ተለይቶ ሳይለይ ማለት ልብና አእምሮን መለየት አይቻልም። ከዚህ እስከዚህ ማለት አይቻልም። በጣም የሚገርም በአእምሮና በልብ መካከል ያለ ሰፊ ልዩነት ማስቀመጥ አይቻልም። ለዛ ነው ልብ ብሎ አእምሮ ብሎ ሲተረጎም የምታገኙት መጽሐፍ ነው ራሱ ልብ ይልና አእምሮ ካለ በኋላ ግን ልብ ብሎ ሊተረጎም ይችላል። ስለዚህ ልብና አእምሮ መካከል ልዩነት መፍጠር አይቻልም። በጣም ከባድ ርቀት አለ እዛ ውስጥ። ታዲያ ከልብ ሳይለይ ተለይቶ የምንለው በልዩ ስም ስለሚቀመጥ በልዩ ጥቆማ ስለምንሰራ ልብን ለመጠቆም እንድች አእምሮን ለመጠቆም እንድች ስለምናደርግ የእነዚህ የሁለቱ ግንኙነትና አንድነቱን ሰው በዚህ ነው ብሎ መለካት እስከሚከብደው ድረስ የሚደርስ ነው በእኛ ውስጥ ያለው። ለዛ ልብ ከዊሉ ነው፣ አእምሮ ደግሞ ማውጠንጠኛው ነው። ልብ ከዊሉ ስለዚህ የሀሳብ ረዋጭ አንጎል፣ ጭንቅላት ናላ እኒህ አእምሮ ስራውን ሲሰራ ከበድ ባሉ ጉዳዮች ውስጥ ስለሆን የመወጠርና የመጨነቅ ስሜትን የሚሸከሙ የአእምሮ ማደሪያዎች ናቸው። እነዚህ ጭንቅላቴ ናላዬ ዞረ፣ አንጎሌ ተበጠበጠ ብለን የምናወራቸው ቃላት ቀላል ነው። አእምሮ ረቂቅ ሲሆን በእነዚህ ግዙፍ በሆኑት ላይ ነው ኃይሉ የሚሆነው። ከዛ በኋላ አእምሯችን በማሰብና በተለያዩ ጭንቀቶች ሲያዝ እነዚህ ምን ይሆናል ማለት ነው? ይበጠበጣሉ ማለት ነው። ሸክማቸው ይከብዳል። በዚህ በመክበዳቸው ምክንያት ሰውየው መጨናነቅ የሚባለው ባህሪ ይመጣል ማለት ነው። ከዛ በመጠጥ ብዛት፣ በውስጣዊ ሁከት፣ በቂም በቀል ስንያዝ የሚቅበዘበዙትም እነዚህ ናቸው። ሰው ጠጣ፣ ሲጠጣ ቀጥታ የመጠጥ ትንታው ወይም ደግሞ ያ አስካሪው መጠጥ ኃይሉ ወደ ላይ በእነዚህ አንጎልና ጭንቅላት ላይ ስለሚያሳርፍ አስተዋዩ አእምሮ ማስተዋሉን ያጠናል። በዚህ ሰዓት የሰከረ ሰው ወዲያ ወዲህ እየጎዘ ለምን? ያ ማስተዋሉ ስለሚነሳው ይዞራል። ከዛ አእምሮና አይን የተያያዙ አይደሉ? ማየት ይሳናል። ይሄን መልሶ የተያያዘ አይደል? አንደበትም ከዚህ ጋር አእምሮ ጋር መነጋገር ይከብደውና መኮላተፍ ይጀምራል ማለት ነው። አየህ፣ እግርም የተያያዘ ስለሆነ ቀጥታ የረገጥኩት ብሎ የሚያስበው መሬት ትቶ ሌላ መሬት ይረግጣል ማለት ነው። እዚህ ጋር ነው ያለው ትልቁ ነገር።
ለዛ ነው ፈተና። አእምሮ በእኒህ ውስጥ የሚኖር ረቂቅ ሀብት ነው። አየህ፣ ከስካር አልፎ ደግሞ ሁከት አእምሮ ውስጥ የሆነ ሁከት ሲፈጠር እንደዛ ነው። ቂም በቀል ስንያል በተመሳሳይ ይቅበዘበዛል ማለት ነው። እጠለዋለሁ ቀየማለሁ ብሎ የሚያስቆዘው ሲያይ ሁሉ የሆነ ውስጡ የመታወቅ ስሜት የምናደር ስሜት ስለሚመጣ ያ አእምሮ ይቅበዘበዛል፣ ይጨነቃል። ከዚህ ሁሉ ነፃ የሚሆነው ፍቅር ሲሆን ብቻ ነው። ከዛ እርቅ ይሄን ማጥሪያ ነው። ስለዚህ አእምሮ በዚህ ሁሉ ነው። በክፉ ልማዶች ሲያዝ ይደበዝዛል፣ የልማድ ማርያም ይኖራል ማለት ነው። በዚህ መሰረት አእምሮ ማለት በውስጣችን ያለው የሁሉም ሕዋሳት አለቃ የሆነውና የውስጣችን ስሜቶች አበጋዝ በመሆን ሁሉን የመመርመር ኃይልና ችሎታ ያለው ሰው ከእንስሳት የሚለይበት ስለሚመጡ ነገሮች አስቀድሞ ማሰብና መጠንቀቅ እንዲችል ከፈጣሪ ያለ አድሎ ለሁሉም ሰው የተሰጠ ትልቁ ረቂቅ ሀብት ነው። ሁሉም ሰው ይህን ከዓይኑ ብሌን ብለን ሊጠነቀቅለት ይገባል። ዓይንን ለመጠበቅ የምናደርገው ጥረት ትንሽ ህመም እንኳን ቢከሰት ስንት ሕክምና እንደምናደርግለት ታውቃላችሁ? በዓይን ዋዛ ነው። በዓይን ዋዛ ከዓይን በላይ ግን አእምሮ ነው። ዓይን ሳይኖረው መኖር ይቻላል። አእምሮ ሳይኖረው እኮ መኖር ይባላል። ለምን እንደ ቀላል የምናየው ግን አእምሮ እና በጣም ልንጠነቀቅለት የሚገባ ነው። ምንም በተመሳሳይ ወጥመድ ብንያዝም ተመልሰን ወደዚያው ወጥመድ እንወድቃለን። ምንም በልባዊነት የከበርን ብንሆንም አእምሮ እንደሌላቸው እንስሳት ቀድመን አናስብም፣ አንጠነቀቅም ይላል ሊቁ ያንዛባል። ጥበበኛው ሰሎሞን ደግሞ በሰነፍ እጅ የጥበብ መግዣ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛ ዘንድ አእምሮ የለውምና። አእምሮ የለውምና ማለት እኮ አልተፈጠረለትም ማለት ነው። ተሰርቆበታል ማለት ነው። ተወስዶበታል ማለት ነው። አእምሮ የለውምና አያስተውልምና ማለት ነው። እና በደንብ ሊታሰብ ይገባል። አእምሮ መንፈሳዊ የሚባለው ቅድም ስንል የነበር ነው። ይሄ ረቂቅ ምስጢር ማወቅን ያክል የሚያሰብ ትልቅ ነው። እንግዲህ በሕይወት አእምሮ ደረጃ መሰረታዊ ቁልፍ ጉዳዮቹ አእምሮ ምንድን ነው የሚለውን መመርመር የት ያለ ለዚህ መናያ ውስጥ ያው ግን ሁሉን አካላችን የሚገዛ ኃይል የውስጣችን ሙሉ ፓወር እሱ ሰው በአእምሮ ውስጥ ነው ጀግንነቱ፣ ስንፍናው፣ ፍርሃቱ፣ ጭካኔው፣ መልካምነቱ፣ ክፋቱ በአእምሮ ሰው ራሱን እንደገና ጸንሶ የሚወልድ መሆኑን ታውቃላችሁ? ከእናት ከአባት በመወለዱ ብቻ የበቃው ይመስላችኋል? ነው ሁለተኛ ከሥላሴ መወለዳችን ብቻ አይደለም። በየጊዜው ራሱን ይጸንሳል፣ በየጊዜው ራሱን ይወልዳል ሰው። ይህም ከአእምሮ እግዚአብሔር የፈጠረው ሰው ሁሉ እስኪጠፋ እየራሱ ሰው ራሱን ፈጥሮ ይኖራል። አያችሁ በክፋት። ስለዚህ በመልካም መፍጠር ይችላል፣ ራሱ በመልካም መውለድ ይችላል። እና እንግዲህ በተፈጥሮ ከክፉ ነገር ንጹሕ የሆነ አእምሮ እንደተሰጠን እናምናለን። መቼም ከሁሉም ነገር በጎላ አእምሮን የሚሰርቅብኝ ምንድን ነው ብዬ ነው የማስበው። እስኪ ዝም ብለን መጀመሪያ እግዚአብሔር ሲፈጥረን ንጹሕ አእምሮ እንደተሰጠን እናምናለን። ጥሩ፣ አንተ ቆይ እስኪ አንድ ጥያቄ መልስ። ከሁሉም ነገር በጎላ አእምሮን የሚሰርቅብኝ ምንድን ነው ትላለህ? አንቺ መልስ መልሽ። አንቺ እንዲሁ አእምሮን በጣም ጎዳኝ ያለው አሁን ይሄ ነው። አንዳንድ ጊዜ በትምህርታችን እስክናቋርጥ የሚያደርሱ በጣም የአእምሮ ሌብነት ይፈጸም ታውቃላችሁ። ማጥራት የሚባለው እስኪያስጠላ ድረስ ቤተክርስቲያን ግቢ ጉባኤ መማር እንዲህ መሆን ምናምን የሚባሉ በሙሉ እስኪያስጠላ ድረስ አእምሯችን ይደርሳል። ለምንድን ነው የሆነ? እሱ እንደዛ የሚያስደርግሽ ምንድን ነው? የምንመራቸውን ኮርሶች ሳይቀር እንዳናነብ ሁሉ የሚያደርግ በቃ ትተሽ ተይው ምን ያደርጋል እስኪባል ድረስ የሚያደርስ ይሄ የአእምሮ ሌብነት፣ አእምሮ መሰረቅ ይባላል። ስለዚህ አእምሮን የሚሰርቅብኝ ከሁሉም ይሄ ነው ብላችሁ የምታውቁት ነገር አለ እያራሳችሁ። አንዳንዶቻችን የባጀለኛ ግፊት፣ ይሄ ጾታዊ ጥቃት ወዘተ አይነት በጣም መሰረታዊ አእምሮ ሊከሰት ይችላል። እዚህ አይነት የመጣበት ዓላማ ባልሆነ ውስጥ ሲገባ ዳይሬክት አእምሮ ይጠፋል፣ የሚያጠፋ ለምሳሌ ለሰው ዩኒቨርሲቲ ሲመጣ ጓደኛ ይዛለሁ፣ ዝሙት ፈጽማለሁ፣ ረክሳለሁ፣ በላሻለሁ ብሎ ነው የሚመጣው። ማራለሁ፣ መረቃለሁ፣ መጣለሁ፣ ሰራለሁ። መካከል ላይ ያለቅን የሚገቡ
አደገኞች አሉ። እነዛ አይኗችን ይሰቃል አይደል? ይሄ ነው ብዙ በተለይ ወጣቱ ክፍለ ትውልድ ሰፊ ጉዳት የሚደርስበት አይምሮ ላይ ጫፍ እስኪ ራሳችሁ ስትፈትሹ ከሁሉ በተበለጠ አይምሮ የሚሰርቅብኝ ይሄ ነው ብላችሁ የምታስቡትን ለራሳችሁ ንገሩ። ለራሳችሁ ሶስተኛ እየተሰጠ ባለው ለውጥ አመጣለሁ የሚሉስ ሀሳብ አለ? አይምሮ ሲፈጠር ነው ዞና ወልንላችሁ። በዚህ የመጀመሪያው ክፍላችን ስርቀት አይምሮ በሚለው 3 ቁም ነገሮች አሉ። የመጀመሪያው ንጽሕ አይምሮ ነው፣ ስለ አይምሮ መፈጠር የምናወራበት። ሁለተኛው የአይምሮ መሰረቂያ መንገዶች ምንድን ናቸው? አይምሮ እንዴት ነው የሚሰረቀው? ማን ነው የሚሰርቀው? ሶስተኛ ምልክቱ ምንድን ነው? ለምሳሌ አንድ ሰው አይምሮ ተሰረቀ ቢባለው ምልክቱ ምንድን ነው? መለየው የሚሉ 3 ነጥቦችን ያስቀምጣል። እንደዛ ካለ እግዚአብሔር የሰው አይምሮ ምንም እንከን የሌለበት ንጹሕ አድርጎ ፈጥሮታል። በዚህ እንተማመናለን። መጽሐፍ ቅዱስም እንዲህ ሲል ይመሰክራል፣ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በምሳሌያችን እንፍጠር ካለ እግዚአብሔር ደግሞ ንጹሕ ነውና፣ ስለዚህ ሰውን የፈጠረው ንጹሕ አድርጎ ነው። እግዚአብሔር የሚመስለው ይህ አይምሮ ነው። ምክንያቱም አዋቂ ነው፣ ንጹሕ ነው፣ ነጻ ጠባይ ያለው። ስለዚህ እግዚአብሔር ንጹሕ ባህሪ እንደሆነ ሰው ደግሞ ነጻ ጠባይ ያለው ነው። እግዚአብሔር የምንመስልበት ትልቁ ምሳሌያችን ይህ አይምሮ ነው። ነጻ ፈቃድ ያለው ውሳኔ ያለው ስለሆነ በራሱ ስልጣን ያለው ስለሆነ በእግዚአብሔር ምሳሌ ተፈጠረ። ወበእንተዝ ፈጠሮ ለሰብእ በምስለ አብኡ በአምሳለ መላእክት፣ በመላእክት አምሳል ሊያገለግል ፈጠረው ይላል ቅዱስ አትናቴዎስ። ይህን በመሰለው ሁሉ ስለ ሰው አይምሮ ንጽሕና መናገር ይቻላል። ንጹሕ ነው አይምሮ። በመጀመሪያ ግኝቱ እንከን አለበት ብሎ የሚያስብ ካለ እግዚአብሔር ጥፋትን እንደፈጸመ ወይም እግዚአብሔር በደል እንደሰራ እየተናገረ ነው። ለወጡ ስራ እግዚአብሔር ክፋትን አልፈጠረም። እግዚአብሔር በደልን አልፈጠረም። እግዚአብሔር በሰው ልብ ውስጥ ያለውን መጥፎ አስተሳሰብ አልፈጠረም። አይምሮን ነው የፈጠረው። አይምሮን ሲፈጥር ግን ንጹሕ አድርጎ ነው የፈጠረው ነው። ይህን ነው። እንዲህ ስለሆነ ግን ፈቃድ የሌለው በተፈጠርንበት የቆመ ነው ማለት አይደለም። የራሱ ምን አለው? ፈቃድ። ከዚያው ወጥቶ የሚረክስበት ስልጣን ያለው ነው። ልርከስ ካለ ከዛ ፈቃዱ አልተቀበለም። ልጥፋ ካለ ከዛ ፈቃዱ አልተቀበለም። የፈለገውን መሆን የሚችልበት ስልጣን ተሰጥቶታል። አያችሁ። ስለዚህ መሰረታዊ ቁም ነገሩ እሱ ላይ ነው። እንዲህ ብሎ ይናገራል፣ ወገብር ላቲ ስልጣነ ትግበር ዘከመ ኀሬ ዘአልቦ ዘይፌንና ወዘይፌንና። እግዚአብሔር በአዳም ላይ የራሷ ስልጣን ያላት፣ መልካም ብታደርግ እንደ ቅዱሳን መላእክት፣ ክፉ ብታደርግ እንደ አጋንንት የምትሆንበት ስልጣን ያላት አድርጎ ፈጠረ። ወዳ እንደ መላእክት ወዳ እንደ ዲያብሎስ መሆን ትችላለች። ይሄ ስልጣን በእኛ ውስጥ ነው። ወኢላሃ ፈከ ዘእንበለ ጽነት ወዘእንበለ ታውኮ ከመ ይኩን ሰናያቲከ ዘእንበለ ፍዳ ይላል ማርያም። እግዚአብሔር ሲፈጥረህ ይላል ጽነት፣ መታወክ፣ ማዘንበል የሌለብህ አድርጎ አልፈጠረም። ማዘንበል የሌለብህ አድርጎ አልፈጠረም። ትፈልግ ወደ ቀኙ ትፈልግ ወደ ግራው ማዘንበል የምትችል አድርጎ ነው የፈጠረው። ያን የምታዘነብልበት ስልጣን ያለህ አድርጎ ነው የፈጠረው። ለምንድን ነው እንደዚህ አድርጎ የፈጠረ? ከመ ይኩን ሰናያቲከ ዘእንበለ ፍዳ፣ በጎ ስትሰራ ዋጋ የሌለህ እንዳትሆን እንዲህ አድርጎ ፈጠረ። አያችሁ፣ ዋጋ የሌለህ እንዳትሆን። ለምን? ወኢህላዌከ ከመ ህላዌ ማይ፣ አኗኗርህ እንደ ውሃ፣ እንደ እሳት፣ እንደ ፀሐይ፣ እንደ ጨረቃ አይነት አኗኗር እንዳይሆን። አሁን ፀሐይ ታበራለች፣ ጥቅም ትሰጣለች እንጂ ተጠቃሚ አይደለችም። ዋጋ የለም፣ ለራሷ ተከፋይ አይደለችም። አንተ ግን እንደሷ እንዳትሆን ምን አደረገ? ጽነት የሚስማማ ዝንባሌ የሚስማማ ሁከት የሚስማማ ወዲያ ወዲህ የማዘንበል ስሜቱ ያልተለየ፣ ብትፈልግ ወደ መልካም ብትፈልግ ወደ ነው ብታዘነብል የራስህ ስልጣን ያለ አድርጎ ፈጠረ። ይሄ መሆኑ ደግሞ ለዋጋ ዝግጁ ያደርጋል። አይደለም ወደ ክፉ ብቻ እንዴት ያላደረገ ከተባለ ላልተጋደለ ዋጋ ነው። ለዛ ነው ወሀቦሙ ቃለ ወልሳነ ወዐይነ ወእዝነ ወልበ በዘይሄዱ አእምሮ ጥበበኒ አዝገቦሙ ወአርአዮሙ ሰናይተኒ ወእኪተኒ ይላል ቅዱስ መጽሐፍ። ጥበበኛው ሲራክ 17:6 ላይ
ቃልን፣ አንደበትን፣ ዓይንን፣ ጆሮን፣ ልብን በሚያስቡበት ጥበብ ልክ አይምሮን ሰጣቸው፣ መልካምና በጎንም አሳያቸው ይላል። ጥበብን አጠገባቸው ነው የሚለው ለሰው ልጅ። ከዚህ ወጥቶ ነው ሰው ታዲያ በቀላል ነገር የሚያልፈው የአይምሮ የመሰረቅ ዝንባሌ። ይህን የሚያሳየው መልካሙ በእኛ ፊት አለ፣ በፈቃዳችን እናደርገዋለን፣ ክፉም በእኛ ፊት አለ፣ በእኛ በፈቃዳችን እናደርገዋለን ይላል። ምናልባት ጊዜያችን አጭር ስለሆነ እዚሁ ላቆም። ስለ አይምሮ ነፃ ፈቃድ ብዙ መናገር ይቻል ነበረ ማለት ነው። በጥቅሉ ግን እቆት አይምሮ የሚባለው ጽንሰ ሀሳብ ለሰው ልጅ የተፈጠረለት ሰፊ አይምሮ አለ። ያንን ጠብቀን ለሚገባው ዋጋ የምንሰራ ሰው ብትሆን መሆን ማለት ነው። እቆት አይምሮ የራስህን አይምሮ ከሚሰርቁ ነገሮች መጠንቀቅ፣ የወንድምህን አይምሮ ደግሞ አንተ እንዳትጎዳው መጠንቀቅ የሚለውን ጽንሰ ሀሳብ ተሸክሟል ማለት ነው። የአገልግሎት ስፋቱ ግን ዓለምን ማዳረስ፣ የአገልግሎት ጥልቀቱ ግለሰብ ማዳረስ። እቆት አይምሮ በሌለበት እምነት አይምሮ ነው። ለነበረን ጊዜ ሰዓት አምላካችን የተመሰገነ ይሁን።